ሰላም ሰላም ብያለሁ ሰላማችሁ በያላችሁበት ቦታ ብስት ተረፍረፍ ይበልልኝ ውድ የማወዳችሁና የማከብራችሁ የዩቲዩብ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ እንደምን ለዚህ ሰዓት ደረሳችሁ በያላችሁበት ቦታ ሰላማችሁ ይብዛልኝ አዲስም የሆናችሁ እንኳን ወደኔ በሰላም መጣችሁ ነባሮቹ እንኳን በሰላም ቆያችሁ ዛሬ ደግሞ ደስ የሚል ነገር አይደለም ይዤላችሁ የመጣው ሰሞኑን ጠፍቻለሁ ያው እንደምታውቁት እና ደግሞ በቃ የሆነ ትንሽዬ ለናንተም ይጠቅማችኋል ብዬ አንድ ነገር ይዤላችሁ መጥቻለሁ እሱ ምንድነው ያው 5 አመት በሙሉ የራሴ ነው የኔ ነው ባለቤቴ ነው ነገ ልጆቼ አባት ይሆናል ብዬ የማስበው ሰውዬ እኔ ከቶኝ ሌላ ሰው ጋራ ጀመረ ማለት ነው ማለት ይጀምር አላውቅም ግን በቃ ይሄው ሰሞኑ እየተጨቃጨቅን ነበር ዛሬ ማስጠንቀቂያ መጨረሻ በቃ ዳግም እኔና እሱ እንድንገናኝ ስልኩ ከሁሉም ቦታ አጥፍቶብኛል ስለዚህ ማለት ነው በእኔ የደረሰ በእናንተም እንዳይደርስ እንድትጠነቀቁ ነው ዛሬ ቪዲዮ ለምን አልሰራላቸው እኔ የደረሰብኝ ለምን እነሱ ይደርስባቸዋል በማለት ነው የመጣሁት ቪዲዮን ማለት ነው ስለዚህ ራሳችሁን ጠብቁ ተጠንቀቁ እኔ አልበላም አልጠጣም ብዬ እሱ እንዴት ይሆናል እሱ ለምን ይቸግረዋል ለምን ይራባል ለምን ይጠማል ብዬ በየሰዓቱ ብሬን እየላኩለት የሰራሁበትን በሙሉ ምጥጥ ስንት ንብረት አንድ ነገር ሳይቀር ምጥጥ አርጎ ከበላ በኋላ እኔ አላቅሽም አለኝ ታያችሁ እንዴት ነው ማያቀኝ 5 አመት በሙሉ እንደዚህ እሱ ላቤን ጠባርኬ እሱም በየሰዓቱ በረስልክ ምንስል ብቻ በቃ እኔ እንዴት ብዬ ልናገራችሁ እንዴት ብዬ ነው ማወራችሁ በቃ እኔ ቃል የለኝም ስንት ንብረቴ የነበረኝ እሱ ጋር ብዙ ንብረት ነበረኝ ብዙ ያስቀመጥኳቸው እቃ ነበሩ ብዙ ነገር ነበረ ስንት ምስጥሬን የነገርኩት ስንት ምስጥሬን ያካፈልኩት ሰውዬ 5 አመት በሙሉ አሰባችሁት 5 አመት ማለት እስቲ እንዴት ሰውኮ በአንድ በሳምንት እንኳን ሲለያይ የሚያክል ነው የሚሰማው እኔ 5 አመት በሙሉ በጣም በጣም ያማል እኔ ዛሬ ሙሉ ቀን ሙሉ ያለቀስኩኝ ነው ያዋልኩኝ ነበር እኔ ችግር የለም ትንሽ የተናደድኩኝ ያ ሁሉ ንብረቴን ማቀበሌ ብቻ ነው ከዛ በተረፈ ሌላው ችግር የለውም ሌላው ጣጣ የለውም አያጨናንቅም ግን እንዴ በጣም ነው የሚደብረው እዚህ ጋር ደግሞ አንዷ ሰይጣን አለች ብዙ ብላ ትጮሃለች እና እንደዛ ነው እላችኋለሁ በቃ ምንድነው የምትሉኝ እናንተስ ምን ትላላችሁ እኔ ማውራት ማልቻልኩም በቃ አቅም የለኝም ምክንያቱም በቃ እንጃ እስቲ ውሃ ልጠጣ በቃ እንዴት እንደሆነ አላውቅም እናንተ ብትሆኑ ምንድነው የምታረጉት እናንተ ይሄ ሁሉ ነገር ለፍታችሁ ደክማችሁ መንገድ ላይ ጥሏችሁ ሲሄድ ምንድነው የምታረጉት ምን ታረጉታላችሁ እናንተ ብትሆኑ እኔማ በቃ አርፌ ዝም አልኩኝ በቃ ምንም አማራጭ የለኝም ብዬ እናንተስ ብትሆኑ ምን ብዬ እኔ ተቃጠልኩኝ እስቲ ውሃ ልጠጣ በቃ እኔ ከናንተ ጋር ልነጋገር ብዬ ነው የመጣሁት እንጂ አረፌም ተቀምጬ ነበር ይኸው ከሱ ጋር ከተጣላሁ ጀምሮ ከናንተ ጋር መቀላቀል አቆምኩኝ ይኸው እንደምታዩኝ ነው እንደዚህ ሆኜ እኔ ቁጭ አልኩኝ በጣም ይደብራል እንዴት ነው እንደዚህ የሚቆይ እንዴት ነው እንደዚህ የሚደርስ አሁን እኔ 5 አመት ሙሉ ግን አይደብርም
ይደብራላ በጣም ያስጠላል ካሁን በኋላ አላለቅስም አልቅሽ ፊቴን አያችሁት አይደለም በጣም አብጧል ፊቴ ራሱ እብጥ ነው ያለ እብጥ ምንም መስላለሁ ፊቴን ራሱ ምንም መስላለሁ አይታያችሁ በቃ በጣም ተናድጃለሁ እናንተም ተጠንቀቁ ራሳችሁን ጠብቁ እንደዛ እንዳትሆኑ ማለት ነው ለማንኛውም ባሌ ሁሉ ነገሬ የስደት ምስጥሬ ስልኬ እኮ ናት አልሰራም አለች ከአገልግሎት ውጭ ወጣለች በቃ ስንት ቀኗ 3 ቀን ሆነች እየተጨቃጨቅን ነበር ከዛ ደግሞ ዛሬ የመጨረሻ ማስጠንቀቂያ ሰጠችኝ በቃ ምንም አይሰራም ብለው በታገለው ምንም አስቡት እዚህ ውስጥ ስንት ነገር አለ ስንት ቪዲዮዎች አሉ ስንት ምስጥሮች አሉ ስንት ፎቶዎች አሉ እኔ እኮ በየሰዓቱ በስንት ቀን ነው ካርድ የምሞላበት የስራው ደሞዝ እዚህ ውስጥ አለ ራሱ እየበላ እየጠጣ እኔ እኮ እየቀባባሁት ምናምን እንደዚህ ምናምን እንዴ የቱ ጋር ምን ሆነ ብዬ እንደዚህ ጀርኩኝ ከዛም በኋላ ወይድ አርጎኝ ቁጭ ከዚህ በላይ ምን አለ ከዚህ በላይ እስቲ አስቡት ስታዩት እኮ ገና ምንም ነገር አልሆነም ምንም ነገር አልሆነም ግን አይሰራም በቃ ምንም አይሰራም ምንም ነገር አይሰራም ምንም ነገር እና ባሌ ለኔ ግን ስልኬ ነው ከስልኬ በላይ ሌላ ባል የለኝም እና ስለነበረን ቆይታ ከልብ አመሰግናችኋለሁ ወዳችኋለሁ አከብራችኋለሁ ቤተሰብ ያልሆናችሁ ደግሞ ወደኔ ቻናል ተቀላቀሉ ቤተሰብ ሁኑ አንድ እንደዚህ ፈታ ምናምን የምንልበት ቪዲዮም ስለቅ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ የደወሉን ምልክት ተጫኑ ቤተሰብ ሁኑ እና በተረፈ ደግሞ ሰላማችሁ ብዘት ተረፍረፍ ይበልልኝ ሸርቱት እናንተም ተጠንቀቁ ይከዳኛል እያላችሁ ስልካችሁን ሌላ ደግሞ ካጠገባችሁ ሌላ ስልክ አስቀምጡ ይሄንን ሲሄድ ይሄንን ይተካል ስለዚህ የስራ ስልክ ስለሆኑ አንዱ አስቀምጣችሁ ባንዱ ተቀማላችሁ ስለዚህ ሰላማችሁ ይዛልኝ መልካም ቀን ይሁንላችሁ ድዳረጋችኋለሁ በያላችሁበት ቦታ ሰላማችሁ ይብዛልኝ ኢትዮጵያ ሁሉም በደስታ በእድገት በአንድነት በፍቅር ተሳቅልን ትኖርልን አገራችንን ሰላም ያርግልን ሰላም ሁኑልን